ከዛ መጽሐፍ ሲናገር ሎጥና አብርሃም ተጣሉ አይደለም የሚለው እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩን፣ ምንጩን ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ፣ አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጥ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። አዎ እንለያይ ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። እንደዚያ የተቃል ዲሴው ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየሁ። ወደ ፈለከው ነው ያልከኝ። አይ እጣ እንጣጣል አይደለም፣ ወደ ፈለከው አለው። እግዚአብሔር ላያችሁ ላይ ኪዳን ያስቀምጥ። አብርሃም ይወል ምድረ በዳ ቢገባ ምንጭ እጁ ላይ እንዳለ ያውቃል። መሬት ላይ አይደለም። የትም ይገባ አብርሃም ያለመዋል። በእውነት እግዚአብሔር ከናንተ ጋር ይሁን። የትም ግቡ። እግዚአብሔር ይባርካችሁ። አብርሃም ሂኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንዴን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማውም። ሂድ አለው። ሂድ ሲለው ሎጥ መረጠና ሄደ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ። ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል የሰዶም ህዝቦች እጅግ ክፎችና ኃጢአተኞች ነበሩ ይላል። በጣም ክፎች ኃጢአተኞችም ነበሩ ይላል። ሎጥም ሜዳማውን ምድር መረጠልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ተቃል አላስቀምጣሉት። እዚህ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል። ወዴት? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መጥተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ። ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። በዚህ ጊዜ ማርከው ይዘው ሲሄዱ ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። አይገርማችሁም? ግን አብርሃም ሩቅ አይደለም ያለው፣ እያየው ነው። ታውቃለህ? በሩቅ ደግሞ አብርሃም ያለበት ከፍታ ነው። ሰዶም ባይዘው ወደ ታች ነች። በኋላ ምዕራፍ 19 ላይ እግዚአብሔር መጥቶ ወደ ሰዶም አየ ወደ ታች ይላል። አብርሃም ቤት ሆኖ አብርሃምም ከእግዚአብሔር ጋር ቆሞ ወደ ሰዶም ተመለከተ ይላል። ወደ ታች ነው። ሮጦ መጣና ጌታዬ አብርሃም አለው። አቤት አለው። የእንትን አገሮች መጡ። እሺ ሰዶም እንድል አረጓት። ሎጥስ አለው። ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ ያሉ የተዘጋጁ ባሮች ነበሩት ይላል። ሰውየው እኮ አንተ ሰራ አገር ሆኗል። 318 ባሪያ የት ጋር እንዳፈራ መጽሐፍ ቅዱስ አይነግርም። ብቻ ነው ውጣ የተባለው እግዚአብሔር ሳይነግረን የሰጠው ማለት ነው። አሜን በሉ። ሁሉ ይጻፍ እንዴ? መጽሐፍ ቅዱስ አይበቃማ። ዝም ብሎ የሆነ ቦታ ሰርፕራይዝ ያደርጋል። 318 ባሪያ ከየት መጣ ትላል። በቃ ነበሩ። እኔ ራሴ አላውቀውም ነበሩ፣ ግን በቃ አሉ። 318 ባሪያ እየተዋለደ ምን እያለ ያደገ ማለት ነው። ታጠቁ አለ። ጦራቸውን ያዙ ይላል። ተከትሏቸው ሲደርሱ ማምሻውን ደረሱ ይላል።